सीधा भैया लगे And it looks like we have a winner. Ashanafi Johnny Jinsu. Yes. This is the title belt of Visa. Nice. ጥሩ ፋይት አሳይታችኋል። ከልብ ከልብ አድርገን እናመሰግናለን። ጆኒ ቤልትን ያቀበል ሴቶ ጀግናችን ይህንን ፋይት እውን እንዲሆን አድርጋል። ሳሬም ፈርኒቸር ከልብ አድርገን እናመሰግናለን። ሴቶውን ስለደገፋችሁልን ለሴቶ ሞራል እስቲ ስጡልን። ጀግናችን ይህን ውድድር እውነት አድርገውልናል። ቴንክ ዩ ከልብ አድርገን እናመሰግናለን። ዝም ብለኝ ኢንዶሚ ተደገመ። የባለፈው ራሱ ኢንዶሚ አንድ ዙር ያልኩት የኔርኩት አለቀ። ኢንዶሚ እኔ እግዚአብሔርን አሳዝኖኛል። ሴዶ ጀግና ነህ። ካባ አላደረገም። ሁለት እጁ ተይዞ አንበሳ ሴዶ አንበሳ ግን በልቻለሁ። ሴዶ ይሸነፋል። በቀሉ ሴዶ ጃኒ ይህን ስሜት አላገኘውም። ነገ ጠዋት ስነሳ አላገኘውም ብላ ነው። የት ነው ስሜቱ? እኔ ጋይስ እናቴ ትሙት እንደዚህ ተጫዋች አይቼ አላውቅም። ጆኒ ትችላለህ፣ በጣም ጆኒ ትችላለህ። በቃ አንተ ከዚህ በኋላ ኢትዮጵያን ወክለህ መጫወት ነው ያለብህ። ማለት ኢትዮጵያን ወክለህ ኢንተርናሽናል ተጫዋች ነው መሆን ያለብህ። እግዚአብሔር በጣም እኛ እንዴ ጋይስ እናንተ በቲቪ ነው ያያችሁት መሰለኝ። እኔ በአይናችን ያየነው ነገር ያስፈራል። ቆለፈው እጁን ሊሰብረው ቀጣይ 03 ላይ ቀጣይ ነው እንጠብቅ ብሮ እጁን ሊሰብረው እንደዚህ አድርጎ እንደዚህ ሊሰብረው ሲል በቃኝ አላለም። ጋርዱ ዳኛው በቃ ዳኛው በቃ ምናምን አለ። በጣም ከባድ ነው ያየነው። እመቤቴ ጆኒ እንኳንም 2 ሚሊዮን ብር አስያዝኩኝ ይገባል። ማን ግን እና የማችሽ ወይኔ አይዞን እንግዲህ ሴዶዬ የኔ አባት ይሄው ነው እኮ በቃ ቆኛ ነግረናል እኮ መክረናል ዘክረናል። ያ ሰውዬ ሰይጣን ነው። ዘዴብል ቅላቱን አይታተመ ነው ሰይጣን ነው። አይዞን እንግዲህ ሴዶዬ ይሄው ነው እንግዲህ አበሻ ምንም ማድረግ አይቻልም።
ሆነ ተከናወነ እስከዛሬ ያለ ጥፋታቸው ለሰበርካቸው ብሎኬትና ጀበና ፍትህ ሰፈነ ፋይት እንደ ፕሮሞሽን ቀላል አይደለም የእናትህን ቁጣ ብትሰማ ይሻል ነበረ የትም ተወለድ አትደብደብ አው አትላሲዮን ሆቴል 3ኛ ፎቅ ቁጥር 2 አልፎስ ፕላዛ አንደኛ ፎቅ ላይ ያገኙናል። በተስፋ ለመነቃቃት ለሰላምና ለእፎይታ ትክክለኛ ቦታ ይንጋችን ሴዶ ተሸነፈ። አረ በስማም የኛ ሀገር ሜን ፋይቱ 30 ሰከንድ ነው እንዴ? እስከ 9 ሰዓት የጠበቁ 30 ሰከንድ ለማየት ነው ወይ? እኔ እኮ እንደ አምዛ ቺማይፍ እንደ ሀቢብ የመሳሰለ ፋይቶችን ለማየት ነው 30 ሰከንድ። በአሁኑ ሰዓት ኢትዮጵያ ውስጥ ይሄንን ሰውዬ ይቋቋማል ይችላል ብዬ የማስበው ሰው አንድ ነው። እዚህ ሰውዬ ጌሞች እኮ በጣም ነው የሚያስጠሉት። 45 ሰከንድ 40 ሰከንድ ነው ጨዋታዎቹን ሁሉ የሚጨርሳቸው። ከጌች ጋር ቢደባደብ ግን ሞር ያዝናናል ብዬ አስባለሁ። ብዙ ሰው ተናግሬያለሁ። እግሬን ነው ምሰብርህ እያለ ሳይኮ የሰራበት ለእጁ ነው ብዬ ኤምኤም እንደማይ ነግሬያችሁ ነበር። ወደ ጥልቁ እያልክ ሙድ ስትይዝብኝ ነበር። I told you man, I fucking told you። ነግሬያችኋለሁ። ነገር አይደለም ምንም እኮ አይደለም። ስፖርት ነው እወደዋለሁ። ከሴቶ ጋር ምንም ችግር የለብኝም። ስለ ስፖርቱ ነው ያወራሁት። እግሬን እሰብራለሁ ያለ ዲስትራክት ያደረገው እጁን ሊይዘው ነው ብዬ ተናገርኩ። ወደ ጥልቁ ለምን